የ2018 ዓመተ ምህረት አጠቃላይ በሚኒስቴር መስሪያ ቤቱ ዋና መስሪያ ቤትና በተጠሪ ተቋማት ብሎም በቅርንጫፍ ጽሕፈት ቤቶች የተከናወኑ ክንውኖችን ስናይ በብዙ መልኩ ከፍተኛ አፈጻጸም የተመዘገበበት ብዙ ስራዎች ከእቅዳችን ከውጥናችን በላይ የተከናወኑበት ሆነው ተገኝተዋል። በተለይ ትልቅ ትኩረት የሰጠነው የተቋማዊ ሪፎርም እና የአቅም ግንባታ ስራ ሚኒስቴር መስሪያ ቤቱና አራቱ ተጠሪ ተቋማት በሲቪል ሰርቪስ ኮሚሽን አማካኝነት ሲካሄድ የነበረውን የዌቭ 2 ከገቡ ተቋማት የሪፎርም ስራ አንጻር በአሁኑ ጊዜ የቅድመ ዝግጅት ስራዎችን አጠናቀን የሲቪል ሰርቪስ ኮሚሽን የሚጠይቃቸው መስፈርቶች አሟልተን ወደ ሙሉ ትግበራ ለመግባት በመጨረሻው ምዕራፍ ላይ እንገኛለን። በሁለተኛ ደረጃ ተቋሞቻችን ለሰራተኛውና ለተገልጋዩ ምቹ የስራ አካባቢ እንዲሆኑ ለማድረግ የዛሬ 2 ዓመት በጥራት መንደር ጥራቱን የጠበቀ ለአገልግሎት ምቹ የሆነ ፋሲሊቲ እና ላቦራቶሪዎች የተሟሉለት ማዕከል ከመገንባት ጀምሮ በየተቋማቱ በ2018 በተለይ በዋና መስሪያ ቤት ተጨማሪ የኤርጎኖሚክ ስራዎችን በመስራት ለሰራተኛው ምቹ የስራ አካባቢ መፍጠር የቻልንበት ጊዜ ነበር። በሌላ በኩል የኢትዮጵያ ነዳጅና ኤነርጂ ባለስልጣን ከዚህ ፊት የኢትዮጵያ ሴራሚክ ኢንስቲትዩት ሲጠቀምበት የነበረውን ሰፊ ግቢ እንደ አዲስ በማደራጀት ለተገልጋይ ምቹ በሆነ አካባቢ እጅግ በጣም አረንጓዴያማና ከተማ ውስጥ ያለ ጫካ አካባቢ ለስራ ምቹ አድርጎ በቴክኖሎጂ ደግፎት ለስራ ምቹ ያደረገበት ዓመት ነበር። በተመሳሳይ የዛሬ 3 ዓመት ደሞዝ መክፈል የማይችለው የኢትዮጵያ ምርት ገበያ ኢሲኤክስ ዛሬ 3 ዓመት ወርሃ ግንቦት ላይ 2015 ደሞዝ መክፈል አቅቶት 2 ሚሊዮን የተበደረው ኢትዮጵያ ምርት ገበያ ነው። በኋላ በምርት ገበያ ዋና ዳይሬክተር ይቀርባል። ዘንድሮ በሰራነው ሲሪየስ የሆነ ሪፎርም ስራ ሚኒስቴር መስሪያ ቤቱና ቦርዱ ባደረገው ያለሰለሰ ጥረትና ተግባር ተኮር ክትትልና ድጋፍ ዘንድሮ ባልተጣራ ትርፍ ከ800 ሚሊዮን ብር ማትረፍ የቻለበትና በሚያገኛቸው ገቢዎች ከኪራይ ቤት ወጥቶ የራሱን ህንፃ ወደሚገነባበት የግራውንድ ፕላስ 36 ወለል ህንፃ ግንባታ በመፋጠን ላይ ይገኛል። የምንሰራቸው ስራዎች መንግስት በተልዕኮ የሰጠንን ተግባራት ብቻ ሳይሆን ተግባራቱን ሊያስቀጥሉ የሚችሉ የተቋማዊ አቅም ግንባታ ስራዎች እና የተቋም ግንባታ ስራ በጊዜ የለንም ቅኝት በሁሉም ቦታዎች ሚኒስቴር መስሪያ ቤቱ እና 6 ተጠሪ ተቋማት የራሳቸው ቅጥር ግቢ የራሳቸው አገልግሎት የሚሰጡበት ከባቢ በማድረግ ረገድ የተሳካ ስራ ያከናወንበት ነው። በሌላ በኩል አንድ ልብን የሚያሞቅ ዜና እዚህ መናገር የምፈልገውና የምችለው ሚኒስቴር መስሪያ ቤቱና ተጠሪ ተቋማቶቹ የሚሰጡት ግልጋሎቶች ከሞላ ጎደል ከ1 ወር በኋላ በይፋ በምንገልጸው ደረጃ ሁሉም አገልግሎቶች ፍሮንት ላይን ሰርቪስ ኦንላይን አድርገን ያሳካንበት ስለሆነ 2018 በጥርስ ቧጠን ስኬት ያስመዘገብንበት ዓመት ስለሆነ እንኳን ደስ ያላችሁ ማለት ፈልጋለሁ። የመንግስታችን ጽኑ መሻትና ፍላጎት የሆነው አገልግሎቶችን ዲጂታላይዝ የማድረግ ኦንላይን የማድረግ ከሌብነትና ከብልሹ አሰራር ነፃ የማድረግ ስራዎች በአሁኑ ጊዜ 47 ጥቅል አገልግሎቶች 27ቶቹ ወደ ኦንላይን ወጥተዋል። ቀሪዎቹ 20ዎች በዚህ ሳምንትና የሚቀጥሉት ሳምንት ወጥተው በኤግዚቢሽን መልክ ግልጋሎቶቹን ሁሉንም ሰርቪሶች ንግድና ቀጠናዊ ትስስር ሚኒስቴርና ተጠሪ ተቋማት አገልግሎቶችን በኦንላይን ተደራሽ የሚያደርጉበትን ስራ 2018 ይሁነን ብለን በውስጥ አቅም በተጠሪ ተቋማት ውስጥ በደራጁ የአይቲ ባለሙያዎችና በሚኒስቴር መስሪያ ቤቱ ባሉ የተፈጠሩ አቅሞች አማካኝነት ብቻ ብዙ የገንዘብ ኢንቨስትመንት ሳናወጣ ኤአይ ሰፖርትድ የሆኑ ሰርቪሶችን መስጠት የቻልንበት ስለሆነ በዚህ ስራ ውስጥ አስተዋጽኦ የነበራችሁ የተጠሪ ተቋማትና የዋና መስሪያ ቤት የአይቲ ባለሙያዎችና አመራሮች ትልቅ ምስጋና ይገባቸዋልና አንድ ጊዜ እንድታመሰግኑልኝ ጠይቃለሁ። ዝርዝር ወደ አከናወናቸው ስራዎች በዝርዝር መግባት አልፈልግም። ምክንያቱም በክቡራን ሚኒስትር ዴታዎች እና ክቡራን ዋና ዳይሬክተሮች የሚቀርበው እንደተጠበቀ ሆኖ የዚሁ የዲጂታል ግልጋሎት ማሳለጥ ዋናውና አይነተኛ ስራ የሆነው የንግድ ፍቃድ ግልጋሎቶች የምዝገባ፣ የፍቃድ፣ የእድሳት፣ የእገዳ፣ የስረዛና ሌሎች ግልጋሎቶች 3.3 ሚሊዮን አካባቢ ጋር አገልግሎት ለመስጠት አቅደን በአመቱ መጨረሻ 3.4 ሚሊዮን እና ከዛ በላይ አገልግሎት መስጠት የቻልንበትና በመሶብ ከሚሰጡት አገልግሎቶች የአንበሳውን ድርሻ የያዘው
የንግድና ቀጠናዊ ትስስር ሚኒስቴር ቀድሞ የጀመራቸው የኦንላይን ስራዎች ውጤት ወደሚያፈሩበት ተግባር እና ምዕራፍ የተሸጋገረበት ጊዜ ነበር። እነኚህ ንግድ ፍቃዶች በምን መልኩ የተከናወኑ እንዳሉ ለማወቅ በመላ ሀገሪቱ ከተሰጡ ንግድ ፍቃዶች 93% ገደማ በድረ ፍቃድ ኢንስፔክሽን መለየት የተቻለበት ጊዜም ነበር። ሚኒስቴር መስሪያ ቤቱ በሪፎርም ከለያቸው ስራዎች አንዱና ዋነኛ የሆነው የግብይት መሰረተ ልማት ስብራትን እንጠግናለን ብለን በተነሳንበት አግባብ ወደ 800 የሚጠጉ አዳዲስ የቅዳሜና እሑድ ገበያ ማዕከላት በመላ ሀገሪቱ እንዲስፋፉ የተደረገበትና እጅግ ከፍተኛ መዋዕለ ንዋይ የሚጠይቀው ዘመናዊ ሁለተኛ ደረጃ ግብይት ማዕከላት ከ31 በላይ በመላ ሀገሪቱ መገንባት የተቻለበት ይህ ስራ እንደምታስታውሱት እንኳን 10 ዓመትና 5 ዓመት የቆየ ስራ ይቅርና የዛሬ 2 ዓመት እንኳን በቅጡ ያልተጀመረ ስራ የነበረ ኢኒሼቲቭን ወስደን መተግበር ከጀመርን በኋላ ከክልል ክልል ብዙም ልዩነት በሌለው መልኩ ሀብት መድበው በጀት ቀምረው እነኚህን ስራዎች ማከናወን ተችሏልና ይህም ከፍ ያለ ውጤትና አፈጻጸም የተገኘበት ነው። እቅዳችን 9 ነበር፣ 31 ማሳካት ተችሏል። በሌላ በኩል ሚኒስቴር መስሪያ ቤቱ ከዓለም ባንክ ጋር በመተባበር የፋይናንስ ምንጭ በማፈላለግ በመላ ሀገሪቱ የቁም እንስሳት ግብይት ማዕከላትን በዘመናዊ መልክ ለማደራጀት በያዘው እቅድ ነው 2018 10 ግብይት ማዕከላትን ስራ አስጀምረናል። ከዚህ ውስጥ 2ቱ ተጠናቀው ስራ ጀምረዋል። ተጨማሪ 3ቱ በሚቀጥለው ሳምንት ለምረቃ የሚበቁ ይሆናል። ከገንዘብ በጀት አንጻር ከ750 ሚሊዮን ብር በላይ ተመድቦ ስራ የተከናወነበት ጊዜ ነበር። ከውጭ ንግድ ገቢ ግኝት አንጻር ምንም እንኳን ሰኔ 30 ሞልቶ የጉምሩክ መረጃ ያልቀረበበት ቢሆንም ኢትዮጵያ በታሪክ ለመጀመሪያ ጊዜ ተመኝታም አስባም የማታውቀውን የኤክስፖርት ገቢ ግኝት የምታሳካበት ዓመት ነው። በእኛ ደረጃ 10.7 ቢሊዮን እና ከዛ በላይ አሜሪካን ዶላር ገቢ ይገኝበታል። ይህ ዕቅድ አፈጻጸም ከ100% በላይ በላቀ ደረጃ የተፈጸመ ውጤት ተደርጎ ሊወሰድ ይገባል። በተመሳሳይ የገቢና ወጪ ምርቶች ጥራት ለማረጋገጥ በተለይ ተቋማቱና በሚኒስቴር መስሪያ ቤቱ አማካይነት በተከናወኑ ስራዎች በብዙ ሚሊዮን ሜትሪክ ቶኖች የሚጠጉ ገቢ ምርቶችና በብዙ መቶ ሺዎች የሚጠጉ ሜትሪክ ቶን የውጭ ምርቶች ጥራታቸው ተረጋግጦ የኢትዮጵያን አሁናዊና መጻኢ ዕድል በሚያረጋግጥ አግባብ ከፍተኛ የሆነ ጥንቃቄ የተሞላበት ስራ ማከናወን የቻልንበትና እነኚህን አገልግሎቶች ለንግዱ ማህበረሰብ ተደራሽ ማድረግ የቻልንበት የህብረተሰቡን ጤናማ አኗኗር ያረጋገጥንበት ዓመትም ጭምር ነበር ብሎ መውሰድ ይቻላል። ኢኮሜርስ ዘንድሮ በጣም በጥቂት ወራት ውስጥ ሙሉ ለሙሉ ፉል ፍሌጅድ የሆነ ኢኮሜርስ ግልጋሎት ለመሄድ የሚያስችለን የተቋማት ቅንጅት ስራዎችን ከውነናል። በሚቀጥሉት ጥቂት ወራት ውስጥ በተሟላ መልኩ የኢኮሜርስን ኢትዮጵያ ለወጪ ንግድም ለሀገር ውስጥ ንግድም ተግባራዊ የምታደርግበት ጊዜ ሩቅ አይደለም። እነኚህን ነገሮች ከሞላ ጎደል ስኬቱን ላንሳው እንጂ መጠነኛ የሚባሉ ድክመቶች ቢኖሩ ሚኒስቴር መስሪያ ቤቱ ከመጣበት አንጻር ንግድና ቀጠናዊ ትስስር ሚኒስቴር ነገን የሚዋጅ የኢትዮጵያ መጻኢ የልማት ፍላጎት የሚያሳካ ተቋም ሆኖ እንዲፈጠር በማድረግ ረገድ እዚህ ያላችሁ አመራሮችና ሰራተኞች የነበራችሁ ሚና አይተኬ ነው። ለዛ አስተዋጽኦና በርክቷችሁ ከልብ እያመሰገንኩ በዛሬው ዕለት የምናደርገው ውይይት መድረክ ከተጠቃልሎ የመጣውን የግምገማ መድረክ ከነ ግምገማ ተሆኑ ክቡራን ሚኒስትር ዴታዎች የራሳቸውን ዘርፍ፣ ክቡራን ዋና ዳይሬክተሮች የራሳቸውን ተቋም በ10 ደቂቃ ዋና አፈጻጸሞች የተገኙ ውጤቶችና ያጋጠሙ ተግዳሮቶችን በማቅረብ በቀረቡት ሪፖርቶች ላይ የተጠቃለለ ውይይት ከእናንተ ጋር የምናደርግ ነው የሚሆነው። የሚኖረን ጊዜ በጣም የተሳካና ምቹ አዝናኝ እንዲሆን ከልብ እየተመኘው ለዛሬው የያዝነው የውይይት መድረክ በይፋ የተከፈተ መሆኑን አበስራለሁ። አመሰግናለሁ።